ስለናት ምድሬ እሷናት ክብሬ The spread of coronavirus. Wash hands with soap. እሺ ሰላም እንደምናችሁ ውድ ኢትዮጵያውያን እንዴት ናችሁ? ይህ የፈንቅል ድምጽ ነው። ያው ፈንቅል እንደተለመደው ዛሬም ስለ አንድ ጉዳይ ግብረ መልስ ለመስጠት እዚህ ተገኝተናል። ዋናው የምንነጋገርበት ጉዳይ ዛሬ ስለ ወይዘሮ ከሪያ ኢብራሂም ይሆናል። እንደሚታወቀው ትናንት ወይዘሮ ከሪያ ኢብራሂም ከፌዴሬሽን ምክር ቤት አፈ ጉባኤነታቸው በገዛ ፍቃዳቸው እንደለቀቁ ሁላችን አውቀናል። ከለቀቁ በኋላም በትግራይ ቴሌቪዥን ሄደው ሰፋ ያለ ማብራሪያና መግለጫ ሰጥተዋል። ለምን እንደለቀቁ
የነበራቸው ቆይታ ምን እንደሚመስል አሁን ያለው የሀገራችን ሁኔታ ምን እንደሚመስል በፊት ማለትም ህወሓት ኢህአዴግ በሚመራት የነበረች ሀገር ደግሞ እንዴት እንደነበረች ሰፋ ያለ ማብራሪያ ከትግራይ ቴሌቪዥን መግለጫ ሰጥቷል። ስለዚህ መግለጫው ምን ይመስላል? የሰጡት ማብራሪያስ እንዴት ይታያል? እውነታውስ ምን ያክል ነው? ወይዘሮ ኬሪያ ኢብራሂምስ ማን ናቸው? የሚሉ ነገሮች ዛሬ እናወራለን ማለት ነው። ስለዚህ የወይዘሮ ኬሪያ ኢብራሂም መግለጫ በአምስት ነው ከፍለው የተናገሩት። አምስት ምክንያቶች ከስልጣናቸው ማለትም ከአፈ ጉባኤነታቸው በአምስት ምክንያቶች እንደለቀቁ ተናግረዋል። በአምስት ከፋፍለው አምስት ዋና ዋና አንኳር ነጥቦች በእነዚህ ምክንያት መስራት ስላልቻልኩ በገዛ ፍቃዴ ከአፈ ጉባኤነቴ ተነስቻለሁ የሚል ሐሳብ ነው ያቀረቡት። እነዚህ አምስት ነጥቦች ምን ናቸው? ምን እውነታስ አላቸው ወይ የሚል ነው ዛሬ የምናየው ማለት ነው። ስለዚህ መጀመሪያ ለቀረበላቸው ጥያቄ ጋዜጠኛው ከአፈ ጉባኤነታቸው እንዲነሱ የሆኗቸው ምክንያቶች ምን ናቸው ብሎ ሲጠይቃቸው እሳቸው ያሉ ምንድነው? እንድለቅ በዋንነት ህገ መንግስቱ ከማናቸውም ጊዜ በላይ የሚጣስበትና ህብረ ብሔራዊ ስርዓት የሚፈረስበት ጊዜ ስለደረስን ነው። በዚህ ተሳታፊ መሆን ደግሞ ታሪካዊ ስህተት ብቻ ሳይሆን ሀገርና ህዝብ መካድ ሆኖ ስለተሰማኝ ነው። ህገ መንግስት እየተጣሰ ነበር፣ ግን እየታገልኩ ነበር። የህዝብ ሉዓላዊነት የሚነጥቅ አካሄድ ብሔር ብሔረሰቦችና ህዝቦች ራስ በራሳቸው የማስተዳደር መብት ተጥሰዋል የሚል የመጀመሪያ ምክንያት ነው ያቀረቡት። ምንድነው ያሉት? ህገ መንግስቱ ከማናቸውም ጊዜ በላይ ተጥሰዋል፣ ህብረ ብሔራዊ ስርዓቱ ፈርሰዋል። ድሮ ህገ መንግስት እየተጣሰ ቢሆንም እየታገልኩ ነበር። እኔ ህገ መንግስት እየተጣሰ ነው ብዬ በኢህአዴግ ዘመነ መንግስት ህወሓት በሚመራት ኢትዮጵያ እየታገልኩ ነበር። አሁን ግን ያ ነገር ሊያስከይደኝ ስላልቻለ ይህ ደግሞ ታሪካዊና ሀገር መካድ ስለሆነ ህሊናዬም ስለማይፈቅድልኝ ከስራዬ በገዛ ፍቃዴን ለቀቅ ያለሁ ነው ያሉት። እሺ እውነት ህገ መንግስት መጣስ ሊኖር ይችላል ላይኖር ይችላል። ግን እስኪ ኮምፔር እናድርገው። ህወሓት ኢህአዴግ በሚመራት ኢትዮጵያ የነበረ ስርዓት ነው በጣም ህገ መንግስት የሚጥሰው። አሁን ብልጽግና ሆኖ ዶክተር አብይ የሚመራው። እዚህ ላይ ኮምፔር ኤንድ ኮንትራስት እናደርጋለን በመረጃ ዝም ብሎ በግምት ሳይሆን እሳቸው እንዳሉት እኔ ድሮ እየተጣሰ ነበር፣ ሲጣስ እየተከራከርኩ ነበር። አሁን ግን በጣም ስለተጣሰ ህብረ ብሔራዊ ስርዓቱ አደጋ ላይ ስለወደቀ በዚህ ላይ ደግሞ ታሪካዊ ተወቃሽና ሀገር ከሃዲ እንዳልባል ስልጣኔን ለቅቅ ያለው አሉ። ግን ይሄ እውነት አለው ወይ? በእኔ እይታ ግን ህገ መንግስቱ አሁንም እየተከበረ ነው ማለት አይደለም። ጥሰቶች ሊኖሩ ይችላሉ። በጣም እየተጣሰ የነበረው ግን ህወሓት በስልጣን ላይ በነበረበት ጊዜ ነው። እውነት እሳቸው ለህሊናቸው የሚኖሩ ከሆኑም በዛን ጊዜ ነበረ ስልጣናቸው መልቀቅ የነበረባቸው። ሰዎች በፖለቲካዊ አመለካከታቸው ሲታሰሩ ይሄ ፌክ ህብረ ብሔራሊዝም የሚባል ኢህአዴግ ህወሓት አውጀ ይሁን እንጂ በአንድ ብሔርና በአንድ ጎጥ ቁጥጥር በነበረበት ጊዜ ነበረ ስልጣናቸው መልቀቅ የነበረባቸው። አሁን አይደለም። ለምን ቢባል ላይ ህብረ ብሔራዊ ስርዓት ይላል እንጂ ህወሓት ህብረ ብሔራዊ ስርዓት አይደለም። ብሔር ብሔረሰቦችና ህዝቦች ያካተተ ስርዓት አልነበረም። ከህወሓት ደኢህዴን ኦህዴድ ቢአደን ውጪ ሌሎች ሚኒስተር መሆን አይችሉም ነበር። ሶማሌ እንደ ሶማሌ ጠቅላይ ሚኒስተር መሆን ሲፈልግ አይቻልም ነበር። አፋር እንደ አፋር ጠቅላይ ሚኒስተር መሆን አይችልም ነበር። ጋምቤላ እንደ ጋምቤላ ሁሉም ከተቀሩት ክልሎች ውጪ። ስለዚህ የትኛው ነው ህብረ ብሔራዊ? አሁን ግን እነዛ ድርጅቶች አንድ ወጥ ሆነው ሁሉም እኩል ተሳታፊነት የመጡበት ጊዜ ነው ያለው። እዚህ ላይ ስል ግን አሁንም ህገ መንግስቱ ሙሉ ለሙሉ እየተከበረ ነው ማለት አይደለም። ስለዚህ መልቀቅ ከነበረባቸው በዛን ጊዜ ነው። እሺ የታገልኩ ነበር ብለዋል። አረ ወይዘሮ ኬሪያ ህሊና አለኝ ብለዋል። እውነት እርሶ ህገ መንግስቱ ሲጣስ እየታገሉ ነበር?
የወልቃይት የማንነት ጥያቄ ሲነሳ ወደ እርሶ ሲመጡ ምንድነው ያሉት? የወልቃይት ጥያቄ መነሳት መብት ነው። እንኳን ወልቃይት እኔ ራሱ እንደርታ ማንነቴ ትግራይን አልፈልግም ካለ የእንደርታ ህዝብ ህገ መንግስታዊ መብት ነው። ይህን ጥያቄ ያነሱ ሰዎች በአባይ ወልዱ መንገድ ላይ አድዳዕሮ ላይ ሲያዙ ምን ሆኖ ታዲያ ዝም ያሉት? እውነት እየታገሉ ነበረ? ህገ መንግስት ይጣስ? አረ ሸም ነው። እና አብርሃ ደስታ በመቃወማቸው ብቻ ሲታሰሩ ለምን ተሰሚነታቸውን ስልጣናቸውን ተገናርገው አልጠየቁም ታዲያ? ስለዚህ ይህ በጣም የሚያጠያይቅ ነው። የህዝብ ሉዓላዊነት የሚነጥቅ እውነት በኢህአዴግ ህወሓት ጊዜ የህዝብ ሉዓላዊነት ነበረ? እርሶ የፌዴሬሽን ምክር ቤት አባል ነዎት። የኢትዮጵያ ህገ መንግስት 5 ፕሪንሲፕልስ 5 መርሆች አሉት። ዋና መርሆች የሚባሉት የመጀመሪያው አንቀጽ 8 ነው። የኢትዮጵያ ብሔር ብሔረሰቦችና ህዝቦች የስልጣን ሉዓላዊ ናቸው ይላል። ሁለተኛው አንቀጽ 9 ነው። ህገ መንግስቱ የማይጣስ ህግ እንደሆነ ፋንዳሜንታል ሎው ኦፍ ዘ ካንትሪ እንደሆነ። ሶስተኛው የሰብአዊ መብቶች መከበር፣ ሰብአዊ መብቶች የማይጣሰሱ የማይገረሱ መሆኑን ያትታል። አራተኛው የሃይማኖትና የመንግስት መለያየት። ስድስተኛው አምስተኛው ማለት ነው የመንግስት ሰራተኞች ግልጽነትና ተጠያቂነት ያስቀምጣል። እውነት እነዚህ 5 principles of የኢትዮጵያ ህገ መንግስት ይከበሩ ነበር በህወሓት? እነዚህ እየተደፈሩ ነበር፣ እነዚህ እየተጣሱ ነበር። ለምሳሌ አንቀጽ 8 ያልኩት የኢትዮጵያ ብሔር ብሔረሰቦች የስልጣን ሉዓላዊ ናቸው ይል እንጂ ስልጣኑ የህወሓትና ህወሓት ብቻ ነበር። ዝም ብለው ለይስሙላ ብሔር ብሔረሰብ ሲባሉ ነበር እንጂ አማራ ራሱን አያስተዳድርም ነበር፣ ኦሮሞ ራሱን አያስተዳድርም ነበር። መለስ ዜናዊ ሳይመርጠው የኦሮሞ ፕሬዚደንት የሆነ የለም፣ የአማራ ፕሬዚደንት የሆነ የለም፣ የሶማሌ ፕሬዚደንት የሆነ የለም። የታለ ታዲያ አሁን ምን ተገኘ ነውና የሀገር ሉዓላዊነት የኢትዮጵያ ብሔር ብሔረሰቦች ሉዓላዊነት የሚነጥቅ ስርዓት መጣሉ? ትክክል ነዎት? እስኪ እውነት ህሊናለኝ ይላሉና ህሊናቸው እስኪ ጠይቁ። እነዚህ 5ቱ የህገ መንግስታችን መርሆች ስፔሻሊ ሰብአዊ መብት ስንት ጋዜጠኞች ስንት ፖለቲከኞች በፖለቲካዊ አመለካከታቸው ብቻ ወህኒ ወርደው ይሰቃዩ ነበር። ለምን በዛን ጊዜ ታዲያ ስልጣናቸው አልለቀቁም? እውነት እርሶ ህሊና ኑሮት ህገ መንግስት ስለተጣሰ ህገ መንግስቱን የሚያከብሩ ከሆኑ ህወሓት ኢህአዴግ 100% ካሸነፈ መንግስት ጀምረው የኢትዮጵያ ፌዴሬሽን ምክር ቤት አፈ ጉባኤ ነበሩ። አስቸኳይ ጊዜ አዋጅ ሲታወጅ እነሱ እርሶ የኢትዮጵያ ፌዴሬሽን ምክር ቤት አፈ ጉባኤ ነበሩ። ታዲያ ለምን በዛን ጊዜ ሰዎች አደባባይ ላይ ሲገደሉ ህገ መንግስቱ ሲጣስ ለምን ስልጣኑ አልለቀቁ? ስለዚህ በእኔ እይታ ይህ ቅጥፈት ነው። የተለያዩ ጥያቄዎች ሲነሱ መልሰናል ብለዋል። የሲዳማ ክልል የመሆን ጥያቄ መቼ ነው የተነሳው? በዛን ጊዜ ምን አይነት መልስ ነው የሰጣችሁ? ሲዳማ ክልል ሆናለሁ ብሎ ለፌዴሬሽን ምክር ቤት ሲያመለክት ይሁን ለሚመለከተው አካል ሲያመለክት እኮ በሽፍትነትና በሽብርትነት ነበር የምትፈርጁት። የታለ ታዲያ ህገ መንግስቱ የተከበረ? ለምን በዛን ጊዜ እርሶ አልለቀቁም? ስለዚህ ይህ ሸፍጥ ነው፣ በጣም የውሸት ውሸት ነው። እርሶ አሁን የለቀቁበት ምክንያት ህገ መንግስት ስለተጣሰ ቆጮት ሳይሆን ህወሓት ልቀቁ የሚል ትዕዛዝ ስለሰጠዎት ነው። እርሶ ግን እውነት ህገ መንግስት ፈርሶ ከሆነም ተጥሶ ከሆነም ህዝባዊ ኃላፊነታቸውን ይዘው እዛው ሆነው መታገል ነበረባቸው። ካልሆነ ግን ጥለህ መሄድ የተሸናፊነት ምልክት ነው። በየትኛው ህሊናዎት ነው እርሶ የህወሓት ተወካይ ሆነው ከመቼ ወዲህ ነው ህወሓት የህገ መንግስት መጣስ አሳስቦት የሚያቅ? ወደ ሁለተኛው ነጥብ ምንድነው ያሉት? የአሁኑ መጣስ ለየት ይላል። ድሮ ንጥስ ነበር ግን የአሁኑ ግን ለየት ይላል። አንደኛው ምንድነው? ከመጣስ ተቻግሮ ወደ ለየለት አምባገነንነት ሄዳለ። ወደ ለየለት አምባገነንነትና ወደ ለየለት አሃዳዊ ስርዓት ሄደ።
ሀገር የሚያፈርስ ተግባር ነው የብሔር ብሔረሰቦች መብት ጠቅልሎ የሚያጠፋ ነው ስለዚህ በዚህ ላይ በሀገር ከዳች እንዳልባል ተጠያቂ እንዳልሆን ስልጣን የለቀቁ አምባገነንነት እውነት ከህወሓት በላይ አምባገነን ነበር እውነት ከመለስ ዜናዊ በላይ አምባገነን ነበር አንዳንዴ ለህሊናችን ኑር እንጂ መለስ ዜናዊ እኮ በ21 አመት የስልጣን ዘመኑ ኢትዮጵያን ደፍጥጦ አንድ አይነት ሐሳብ አንድ አይነት አመለካከት ከዛ ውጪ ከተሻገርክ አሸባሪ የሚል ታርጋ እየለጠፈ እስር ቤት የሚያስገባ ነፃ ሚዲያውን የደፈጠጠ ሚዲያውን የተቆጣጠረ አምባገነን መሪ ነበር እውነት ከህወሓት በላይ አምባገነን አለ እርሶ በየትኛው ስብዕና ሆነው አሁን አምባገነንነት የለም ማለት አይደለም ግን እስኪ ያወዳድሩት ስለዚህ እርሶ የለቀቁበት ምክንያት ምንድነው አሉ አምባገነን አሃዳዊነት ከህወሓት በላይ አሃዳዊነት አለ አሁን መረጃ አለኝ እንግዲህ አሃዳዊነት ማለት በአንድ ስርዓት ውስጥ አንድ ብሔር ብዙ ስልጣን መያዝ ማለት ነው ብሔር ብሔረሰቦች በዛ በፌደራል ስልጣን ላይ እኩል ተሳታፊ አለመሆን ማለት ነው አሃዳዊነት ማለት ሌላ ትርጉም የለውም እውነት የኢትዮጵያ ብሔር ብሔረሰቦችና ህዝቦች በህወሓት ኢህአዴግ ጊዜ ትክክለኛ ፌደራሊዝም ነበረ አሁን ሁለት መስሪያ ቤቶች የነበሩ ኃላፊዎች እጄ ላይ ያለ መረጃው አሃዳዊነት ማን መሆኑ ላወዳድር ነው በዚህ መሰረት በመቴክና በሀገር ደህንነት ብቻ የነበሩ ባለስልጣኖች ላነብላችሁ ነው 37 ሰዎች ናቸው እነዚህ ከአንድ ሰፈር የወጡ ለዛም ከአድዋ ስለዚህ ላነብላችሁ ነው በመቴክና ሌላ ተውት ጠቅላይ ሚኒስተር መለስ ውጭ ጉዳይ ሚኒስተር ምናምን ኢሚግሬሽን መከላከያ ጄኔራሎች ምናምን ተውት እነዚህ በሀገር ደህንነትና በሀገር መረጃ ደህንነት ኤጀንሲና በመቴክ ብቻ የነበሩ ባለስልጣናት ናቸው አሃዳዊነት ምን መሆኑን እንዳስረዳቸው ነው ምክንያቱም ህወሓት ኢህአዴግ ምንድነው የሚል ሁሉም ብሔር ብሔረሰቦችና ህዝቦች እኛ ትክክለኛ ፌደራሊዝም እየተከተልን ነበር እኩል መብት ነበራቸው በፌደራል ስልጣን ላይ ስልጣን በትክክል ተከፋፍለው ነበር የሚሉት እኔ ደግሞ ላለው አይደለም ከናንተ በላይ አሃዳዊ አይደላችሁ አሃዳዊ የለም በምላሳችሁ ነው ፌደራሊዝም የምትሉ እንጂ ውስጣችሁ ህልም ያላችሁ ኮሙኒስት ዲክታተሮች ናችሁ ይሄው መረጃ አለኝ ኃላፊዎች ላንብላችሁ ነው ሜጀር ጀነራል ክንፈዳኘው የሜቴክ ዋና ዳይሬክተር አቶ ጌታቸው አሰፋ ብሔራዊ ደህንነት ዋና ዳይሬክተር ኮሎኔል ብንያም ተወልደ ኢንሳ ምክትል ዋና ዳይሬክተር ብርጋዴር ጀነራል ብርሃነ በየነ መቴክ ኢንስፔክቴሽን ኦዲት ኃላፊ ብርጋዴር ጀነራል ሐድጉ ገብረገርግስ የመቴክ ምክትል ዋና ዳይሬክተር ብርጋዴር ጀነራል ጽጋው ተሻለ መቴክ ምክትል ዋና ጉዳይ አቶ አጽባ ግደይ ብሔራዊ መረጃ ደህንነት መምሪያ ኃላፊ አቶ አሰፋ በላይ ብሔራዊ መረጃ ደህንነት ኦፕሬሽን ምክትል ኃላፊ አቶ ሽሻይ ሉል ብሔራዊ መረጃ ደህንነት ዋና ክፍል አቶ አስገለ ገብረ ክርስቶስ ብሔራዊ መረጃ ደህንነት ውጭ መምሪያ ኃላፊ አቶ አማኑኤል ኪረስ ብሔራዊ መረጃ ደህንነት ዋና መምሪያ ዳይሬክተር አቶ ገብረዝጌር ዮሐንስ የውጭ ጉዳይ ደህንነት መረጃ ኃላፊ አቶ ተመስገን በረ በጸረ ሽብር መምሪያ የኦነግና የአቡነግ ክትትል ዋና ኃላፊ አቶ ተስፋይ ገብረ ጻድቅ የውስጥ ደህንነት ጥናትና የወንጀል ምርመራ መምሪያ ኃላፊ አቶ ሸዊት በላይ በሀገር ውስጥ ደህንነት ኦፕሬሽን መምሪያ የጉንበት 7 ክትትል አቶ ጎሃ አጽባሃ ጊደይ የአዲስ አበባ ደህንነት ኃላፊ አቶ ኢየብ ተወልደ ብሔራዊ ደህንነት ደቡብ ክፍል አስተባባሪ አቶ ማዓሾ ኪዳነ ዳይሬክተር ምክትል ዋና ዳይሬክተር ሐዱሽ ካሶ አቶ ሐዱሽ ካሳ በዋናው መስሪያ ቤት የኦፕሬሽን ክትትል ኃላፊ ማርክስ ጸሐዬ ሀገር ውስጥ ዋና ኃላፊ ኮሎኔል ሙሉ ወልደ ገብርኤል መቴክ ምክትል ዋና ዳይሬክተርና የኑ ቢዝነስ ዲቨሎፕመንት ኃላፊ ሌተናል ኮሎኔል አስመረት ኪዳነ የጋፋት አርማመንት ተወካይ ኃላፊ ኮሎኔል ዙፋን በሬ የመከላከያ ጤና ኮሌጅ ኮሎኔል ያሬድ ሃዬ ኒው ቢዝነስ ዲቨሎፕመንት ኮሎኔል ተከስተ ኃይለ ሜራ ምክትል ዋና ዳይሬክተር ኮሎኔል አዜብ ታደሰ ማርኬቲንግ የሽያጭ ኃላፊ ሻለቃ ሳመራ ኃይሉ በደጀን ኦፕሬሽን ኢንዱስትሪ ኦፕሬሽን ኃላፊ ሻምበል ይኩና አምላክ ተስፋይ ማርኬቲንግ ሽያጭና የፕሮሞሽን ኃላፊ ሌተናል ኮሎኔል ሰሎሞን በረ ብረታ ብረት ፋብሪኬሽን ኢንዱስትሪ የፋይናንስ ኃላፊ ሻለቃ ይርጋ አብርሃ በህብረት ማሽን ቢልዲንግ ኢንዱስትሪ የፋይናንስ ኃላፊ ኮማንደር ግርማይ ታረቀኝ ሎጂስቲክና ሰፕላይ የንብረት አስተዳደር ሻምበር ገብረ ስላሴ ገብረ ጆርጂስ የኮርፖሬት ትራንስፎርሜሽን የዓለም ግንባታ
የአቅም ግንባታ ማዕከል ኃላፊ ሻምበል ሰሎሞን አብርሃ ለኮርፖሬት ትራንስፎርሜሽን ሚሽን የስልጠና ኃላፊ ሻምበል ጌታቸው ገብረስላሴ የደን ምንጣሮ ክትትል ሌተናል ኮሎኔል ይስሐቅ ኃይለ ሜራም ሲቪል ምርቶች ኦፕሬሽን ኃላፊ ሻለቃ ክንደያ ግርማይ እንዲስት እዩት አቃተኝ አልጨረስኩት እዚህ ላይ ታዲያ አሃዳዊነት ሌላ ብሔር አለ ገመቹ አለ ቁሙላቸው አለ ደጀኔ አለ ሌሎች እዛ ላይ የመሳተፍ ስልጣን የላቸውም ስርዓት ፌደራሊዝም እንደዛ ነው የሚለው ባይዘወይ እነዚህ የዘረዘርኳችሁም ከአንድ ሰፈር ናቸው እንደርታ ተንቤን ሽሬ አዲግራት ተንቤን የለም ከአድዋና አካባቢዋ የተውጣጡ ናቸው ስለዚህ የትኛው ነው ያንቺ ፌደራላዊነት እስኪ ከነዚህ ከዘረዘርኳቸው ከሁለት መስሪያ ቤቶች ብቻ የነበሩ ኃላፊዎች ናቸው የታለ ፌደራሊዝሙ አሃዳዊነት ብላችሁ እናንተ አሁን የመተቸት ሞራል አላችሁ ምን ይሄ ብቻ በሀገሪቱ ከነበሩ ጄኔራሎች 38 ከአንድ አካባቢ የተገኙ ናቸው የኢትዮጵያ ህገ መንግስት አንቀጽ 97 ግን ምን ይላል የኢትዮጵያ መከላከያ ኃይል የብሔር አስተዋጽኦ ነው ሁሉም ብሔሮች እኩል የመሳተፍ መብት አላቸው ይላል ስለዚህ እውነት ወይዘሮ ኬሪያ ኢብራሂም ባይዘወይ ወይዘሮ አይካንት ወይዘሮ ማለት ያገባች በትዳሯ ያለች ማለት ነው ወይዘሮ ኬሪያ ኢብራሂም ስልጣን ከተሰጣት በኋላ ባልዋ የከዳች ነች ህሊና ከቤት ነው የሚጀምረው አንድ ሰው ህሊና አለኝ የሚለው መጀመሪያ ትዳሩን ነው ማክበር ያለበት መጀመሪያ ፍቅሩ ነው ማክበር ያለበት ወይዘሮ ኬሪያ ኢብራሂም እቤታቸው ሱቅ ሲነግድ ያደገ የልጅነት ፍቅራቸውን እንዳጋጣሚ ስልጣን ሲያገኙ ከዱት በጣም አሳዛኝ ታሪክ ነው ባይዘወይ ነገ ሙሉ መጠይቁን ይዘላችሁ ቀርብላችኋለሁ ፎቶውን የሱ ፎቶውን ሳይቀር ቃል ገባለሁ ፈረደ ይባላል አድ ሐቂ ነው ያለው ነገሩ እንዳይገድሉት እንዳያጠፉት ወይዘሮ ኬሪያ ኢብራሂም አስመራ ተወለዱ ውቅሮ አደጉ በውቅሮ ላይ አባታቸው ሱቅ ነበራቸው በሱቃቸው ላይ ፈረደ ሰራተኛ ሆኖ ይሰራ ነበር በጣም ታማኝ ስለነበረ ለኬሪያ ተዳረ ኬሪያም ጎመዝ ተማሪ ነበረች ግን አልመጣላችም ግብርና ተቀጠረች ህዋን የሚባል ቦታ ሰርታለች እንደ አጋጣሚ ሆኖ ምላስዋና መልኳ ተጠቅመው ስልጣን ሰጧት ወደ ሁርሶ የመካከለኛ ስልጣና አመራር ስልጣና በመውሰድ ተመለሰች ኢሚዲየትሊ የህወሓት ባለ ስልጣናት ሲሻሙባት ቆንጆም ስለሆነች የማዕከላዊ ኮሚቴ አባል ሆነች ከማዕከላዊ ኮሚቴ አባልም የዞን ደቡብ ምስራቅ ትግራይ ዋና አስተዳዳሪ ሆነች ኢሚዲየትሊ ስልጣን ከተሰጣትና ከባለ ስልጣኖቹ መገናኘት ስትጀምር ምንድነው ያደረገችው የልጅነት ባልዋ የልጆቹ አባት ፍራሽ አሲዛ ውጣ ነው ያለችው ይሄን ማረጋገጥ ትችላላችሁ ፍራሽ አሲዛ ሂድ ውጣ አሁን አድ ሐቂ ልብስ እየሰፋ ይገኛል ልብስ ስትሰፉ ስትሄድ ወይኔ ሚስቴ ቀሙኝ ነው የሚለው ሚስቴ ቀሙኝ ይላል ስለዚህ የትኛው ህሊናሽ ነው አንቺ ስለ ህሊና የምታወሪው የልጆችሽ አባት የካድሽ ከሃዲ ስለምን ህሊና ታውቂያለሽ ዋት ህሊና ምን መጀመሪያ ህሊና የሀገር ፍቅር ሰውን ማክበር ከቤት ነው የሚጀምረው የልጆች የሶስት ልጆችሽ አባት አላቀህም ውጣልሽው አንቺ ፕላኔት ሆቴል ስትዝናኒ እሱ ሲንጀር ነው የሚሰፋው አንቺ ሃይላንድ ስትጠጪ እሱ ውሃ ነው የሚያጣው አሁን የልጅነት ፍቅርሽ የልጆችሽ አባት ልጆቹ እንዳያይ እኮ አድርገሽዋል የፈጠራቸው ልጆቹን እንዳያይ ካንቺ ጋር እንዳይጠጋ ስላንቺ እንዳያወራ እውነት አንቺ እንዲያው ሙስሊም አትወኪም እኔ ሙስሊም እስከማቀው ድረስ ፈሪሃ እግዚአብሔር ያለው ቁርአን የሚያከብር ቃል ኪዳን የሚያከብር ነው እስልምና እስከማቀው ነገሩ ከኮሙኒስት የተጠጋ ሃይማኖት ይከዳል የሃይማኖት የህወሓት መሪዎች እምነት የላቸው ሃይማኖት አያከብሩም ይሄ የምትጠመጥሙ ኩምባኔ የውሸት ነው ቁርአን እንደዛ አይልም حرام ነው አቃለሁ ሙስሊም ጓደኞች ያሉ አንቺ ግን በሙስሊም ህግጋት እኮ አልተገዛሽም ከእምነትሽ ስልጣንና ህወሓት አስበለጥሽ ህገ መንግስቱ ሲጣስ
እውነት እንደ ሙስሊም ሆነሽ መቼ ነው የሙስሊም መብት የተከራከርሽ? አዲስ አበባ በመስጊድ ላይ ህወሓት ቀረጥፋቸው ሙስሊሞችን ተናግረሻል? አንዋር መስጊድ ላይ ስንት መከራ ሲደርሰው ህዝበ ሙስሊሙ አፍ አውጥተሽ ተናግረሻል? ስምሽ እንዲያ ማስቀየር ነበረብሽ አንቺ ህወሓት ብለሽ ወይም ኮሙኒስት ብለሽ። በጣም ነው የሚያሳዝነው። ከዛ ህሊና የትኛው ህሊና ነው ያንቺ ህሊና? ህሊና ቀልድ ነው እንዴ? ስልጣን ከያዝሽ በኋላ ባልሽን አባረሽ አሁን ህሊና አለኝ ትያለሽ? ጅብ በማያውቀው ሀገር ሂዶ ቆዳን ጥፉልኝ አለ። እኛ እያወቅንሽ አይነውዩ ማንንም ያቅሻል። ፈረደ ባልሽ የማያውቅ የመቀሌ ነዋሪ የለም። የመጀመሪያ ቃሉ ሚስቴ ቀውሙኝ ነው የሚል። የሚያሳዝን የሱ ግፍ ደግሞ በይበልጥ ትጠየቅበታለሽ በእምነትሽ ያፈረስሽው ህግ። ከዛ በኋላ ደግሞ ዝም ማለት እኮ ጥሩ ነው። አፍረት ይዘ የእናንተ እኮ ትዋሹ ትቀጥፉና ከዛ ተመልሳችሁ እኛ ቅዱሶች ነን፣ እኛ ክንፍራለን፣ እኛ እንሳሳትም፣ እኛ ህሊና አለን፣ እኛ አእምሮ አለን ትላላችሁ። ስለ ኢትዮጵያ ህገ መንግስት መጣስ አንችል ታውሪ ነው እንዴ? የእምነት ነፃነት ተረጋግጠዋል ትያለሽ አንቀጽ 27። የአክሱም ሙስሊሞች አንድ ቀን ተናግረሽ ታውቂያለሽ? የአክሱም ህዝብ አልከለከለም። የአክሱም ክርስቲያንና የአክሱም ሙስሊም ተፋቅሮ ነው የሚኖረው። ምንም ልዩነት የለውም። ሰርግ ሲያደርግ እንኳን የክርስቲያንና የሙስሊም አብረው ነው የሚሰሩት። እናንተ ናችሁ ውስጥ ለውስጥ የሌላ አጀንዳ እያመጣችሁ የምታጣሏቸው። መቀሌ መጣችሁ ደግሞ ሌላ ወሬ ትላላችሁ። ለሙስሊሙ መቀሌ መጣችሁ ምን ትላላችሁ? ሐውልት አንሰራም ሙስሊም ይቆጣል ትላላችሁ። መቀሌ ስትመጡ አናቅም። የአፄ ዮሐንስ ሐውልት መቀሌ ላይ አናቆምም። ክርስቲያኑ ለምን ሲል ሙስሊም ይቆጣል። ሙስሊም ግን አይቆጣም። ስለ አፄ ዮሐንስ ያለፈ ታሪክ ነው። አክሱም ስትሄዱ ደግሞ ምን ትላላችሁ? እኛ እኮ መስጊድ ልትሰሩ ፈቅደን ነበር፣ ህዝበ ክርስቲያኑ ግን ተቃወመ። ህዝበ ክርስቲያኑ ግን አይቃወምም። ምን ችግር አለው? እስልምና እንኳን አሁን ከ2000 ዓመት በፊትም በአልነጃሽ ጊዜ መጥተው ተከብረው ተቀብሏቸዋል። ለዚህ እንዲያምኛ ኩራት መሆን ነበርብን እንደ ትግራይ። የትግራይ ህዝብም ኩራት ነው የሚሰማው። አክሱም ላይ ግን ሺሻ ቤት አለ፣ ሐሽሽ ቤት አለ፣ ጭፈራ ቤት አለ። መስጊድ ግን አይሰራም ትላላችሁ። የትኛው ነው ለማህበረሰቡ የሚጎዳው? ጭፈራ ቤቱ፣ ሐሽሽ ቤቱ፣ የራቆት ቤት ነው? የትኛው ነው? ተናገር እስኪ። መቼስ ነው የአክሱም ህዝብ ስለ እምነት ያማከራችሁት? መቼ ነው ተሰብስቦ የወሰነ? ከሪያ ስለዚህ ጉዳይ ተናግረሽ ታውቂያለሽ? እኛ በሃይማኖት ተጣልተናናቅ ተቻችለን የምንኖር እናንተ ናችሁ የምታጣሉን። ህዝቡ የምታባሉት እናንተ ናችሁ። መልስልኛ። አንቀጽ 27 ምን ይላል ህገ መንግስታችን? ማንኛውም ሰው የእምነት ነፃነት ተረጋግጦለታል። በተወለደበት አካባቢ እምነቱን የመምራት ለእምነቱ የሚሆን የሚለምንበት የሚጸልይበት ቦታ የማግኘት መብት አለው ይላል። ያረለ ህገ መንግስቱ። የአክሱም ህዝብ ይቃወማል? መቼ ጠየቃችሁት? እናንተ ግን ክርስቲያንና ሙስሊሙ አንድ ከሆነ እድሜ ስለማይሰጣችሁ አንድ ላይ ተባብሮ ኮሙኒስት ለእስላምም ለክርስትናም ጸር መሆናችሁ ስለሚያቅ አንድ እንዳይሆን አጀንዳ እየፈጠራችሁ 30 ዓመት ይኸው እድሜያችሁ ረዘመ። በዚህ ምክንያት ነው እናንተ እድሜያችሁ የረዘመው። እኛም አልነቃንም። መቀሌ ስትመጡ ሌላ አጀንዳ፣ ራያ ስትሄዱ ሌላ አጀንዳ፣ ተንቤን ስትሄዱ ሌላ አጀንዳ፣ ሽረ ስትሄዱ ሌላ አጀንዳ። ሽረ ስትሄዱ የሐውልት አክሱም የሐየሎም ሐውልት ምንድነው ያላችሁት? እጅ ወደ ኤርትራ እንደዚህ አድርጎ ያለው እኮ ኤርትራ እጠላታለሁ፣ ኤርትራውያን እጠላቸዋለሁ ማለት ነው ብላችሁ ትርጉም ሰጣችሁ። እውነት ሐየሎም ኤርትራን ይጠላል? ኧረ ተው አታስቁን። እዩ ራያ ስትመጡስ ምን ትላላችሁ? ሌላ አጀንዳ ነው የምታመጡት። እንደርታ ስትመጡስ የአፄ ዮሐንስ ሐውልት መቀሌ ላይ ያልሰራ ነው አድዋ እንዲሰራ ያደረግነው የመቀሌ ሙስሊም ድሮ አፄ ዮሐንስ ወሎ በኃይል ያጠምቁ ስለነበረ ተቃወመ። ሙስሊሙ አልተቃወመም። ውሸት ያጠምቁ ነበር። አዎ ለምን ነው የሚያጠምቁት? አንድ ሃይማኖት ጸላት እንዳይመጣ በሚል አመለካከት። ኋላ ላይ ግን ምን አደረጉ? አፄ ዮሐንስ ይቅርታ ጠየቁ። ይኸው መቀሌ ላይ ማንበብ ትችላለህ አንተ መሐይም። ሙስሊም የሌለባት ሀገር አታድግም። ሙስሊሞች ኑ ሱቅ ክፈቱ
ብለዋል ኋላ አፄ ዮሐንስ። ስለዚህ ጉዳይ ግን አውርታችሁ አታውቁም እናንተ። ሙስሊም ላይ ስትሄዱ ምን ትላላችሁ? አፄ ዮሐንስ ሙስሊም ይጨፈጭፍ ነበር ብላችሁ ትናገራላችሁ። በክርስቲያን ላይ ቂም እንዲያድር ሙስሊም በክርስቲያን ላይ እንዲነሳ ክርስቲያንና ሙስሊም እንዲጣላ እናንተ ከዛ ስልጣናችሁ ተጠቅማችሁ ከፋፍላችሁ ልትገዙን። እኛ ግን አንለያይም። ክርስቲያንና ሙስሊም አንድ ነው። ያ ሁሉ አመት ስትከፋፍሉን የነበራችሁ እናንተ ናችሁ። ሌላ ከፋፋይ የለንም። ህዝበ ሙስሊሙና ህዝበ ክርስቲያኑ በሰርግ በደስታ በሐዘን በሁሉ ቦታ አንድ ላይ ነው። ሄድና አላማጣ ምን እንደተደረገ ልንገርህ። መስጊድ ሲሰራ ኦርቶዶክስ ቤተክርስቲያን በሬ ነው የሰጠችው። ሚካኤል ቤተክርስቲያን ሲሰራ ሙስሊሞቹ 11 በሬ አድርገው ነው የሰጡ። እናንተ ግን ይህ እሴት፣ ይህ አብሮነት፣ ይህ መተባበር ለማጥፋት ቆርጣችሁ ተነሳችሁ። ከዛ በኋላ እኛ ስንከፋፈል እናንተ አንድ ትሄድና ዛ መስጊድ ታቃጥላለህ ራስ። በዛ አልፈህ ደግሞ ቤተክርስቲያን ታቃጥላለህ። ከዛ ሙስሊሙና ክርስቲያኑ ይጣላል። አንተ ለስልጣን ላይ ለመውጣት ንብረትን ለመዝረፍ አሳፋሪዎች አናቃችሁ። መቼ ነው ኢትዮጵያ ህዝብ ሃይማኖት ተጣልቶ የሚያውቀው በታሪኩ? እንኳን አሁን ከ3000 ዓመት በፊት የነብዩ መሐመድ ተከታዮች የቋርሽ ህዝቦች ሲያሳድዷቸው ሄዱና አበሻ ሲሏቸው ኢትዮጵያ መጣ ኮነ የተቀበለችው። ከዛ አንተ የሌለ ፊሎሶፊ የሌለ ምርምር ምን ታመጣለህ? ሳዑዲ አረቢያ ታዲያ ለምን ቤተክርስቲያን አይሰራም ትላለህ? ሳዑዲ አረቢያ እኮ 100% ሙስሊም ነው። ክርስቲያን አለ ሳዑዲ ላይ? ለምን ነው የሚሰራው መካ ላይ? ለስደተኛ አይሰራም፣ ሀገሩ ነው። ሳዑዲ አረቢያ ሆነ ክርስቲያን ካለ አዎ የመሰራት መብት አለበት። እስኪ እውነት እናውራ፣ እስከ ሐቀኝነት እናውራ። በብዛት እንደዛ ስለምትሉ ስለምሰማ ነው። ሳዑዲ አረቢያ 100% ሙስሊም ናቸው። የክርስቲያን ህዝብ የላቸውም። ስለዚህ ለምን ቤተክርስቲያን ይሰራሉ? አክሱም ላይ ግን ክርስቲያን አለ ሙስሊም አለ። ክርስቲያን ትግራዋይ አለ፣ ሙስሊም ትግራዋይ አለ። ሁለቱም እኩል መብት፣ ሁለቱም እኩል ግዴታ አላቸው። አንድ ቦታ ደግሞ መስጊድ ስለተሰራበት ቅዱስነቱ አይቀንስም ይጨምራል እንጂ። አንዋር መስጊድና ኡራኤል ቤተክርስቲያን የአዲስ አበባ አንድ አጥር ነው የሚለያቸው። ተከባብረው ተፈቃቅረው ነው የሚኖሩት። ኮረም ላይ አይተሃል በበቅሎ ፌስቡክ ላይ አነጋጋሪ የነበረው አቡይ ሐጅና አቡይ ቀሺ አብረው ሲሄዱ። እናንተ ግን አጀንዳ እየፈጠራችሁ የውሸት በእምነት በዘር ምን ያለ ያያችሁናል? ምን ያላረጋችሁን ነገር አለ? አሁን ከዚህ እንውጣ አንድ ላይ እንሆናለን ብንል ደግሞ ይኸው እየወጣችሁ መዋሸት፣ እየወጣችሁ ማለያየት አይደብራችሁም? አረ ጊዜው ነቅተዋል። አረ በቃችሁ። አረ ተፋቱን። አረ ስለሚወለዱት ህፃናት ጥላቻ በማስተማር ምንድነው የሚገኘው? በትጥቅ ትግሉ ክርስቲያን ብቻ ነው የሞተው። ከፍተኛ ሰላዮች የጦር መሪዎች ሙስሊም አይደሉም። ስለዚህ የጥያቄ ያመጣሁት ኬሪያ ስለ ኬሪያ ነው። መቼ ነው አንቺ ይሄን የተናገርሽ? ህገ መንግስት ሲጣስ እየተከራከርኩ ነበር ያልሽው። የውሸት ነው። ከዛ ምን አለች? ሀገር የሚያፈርስ በመሆኑ እውነት ሀገር የምትፈርሰው በእናንተ ነው። እመኑኝ። እናንተ ከጠፋችሁ ኢትዮጵያ አትፈርስም። እናንተ ያላችሁ ግን ኢትዮጵያ አትቀጥልም፣ ትፈርሳለች። ለማፍረስም እየሞከራችሁ ነው። ሀገር ለማፍረስ የሚነሳ መንግስት ስለሆነ ስልጣኔን ለቀቅኩ። ከግብጽ ጋር እየተገናኘ ያለው ማን ነው እንዴ? ጎጃም ከምትለማ ግብጽ ይልማ ያለ ማን ነው? እስኪ ልጠይቅሽ። ጎጃም ከምትለማ የግብጽ ሲናይ በረሃ ይልማ ብሎ የተናገረ ነው ሀገር ወዳድ ወይስ በህዳሴ ግድብ አልደራደርም ሐምሌ ላይ የውሃ ሙሌቱ እጀምራለሁ ያለ ነው ሀገር የሚወደው? የትኛው ነው? እናንተ በፌደራል ስርዓት ስም ስንት አሸባሪና ጎጠኛ መቀሌ ላይ ሰብስባችሁ ዊስኪና ብላክ ሌቨል የምትራጩ ጉዶች አይደላችሁም እንዴ? እውነት እናንተ ኢትዮጵያ አንድ እንድትሆን ትፈልጋላችሁ? ልጠይቅሽ፣ አንድ እንድትሆን ከፈለጋችሁ አጥፉም አታጥፉም
ስልጣናቸውን ልቀቁ ቁጭ ብላችሁ ጥሮታ ብሩ እኛ ምህረት እናደርግላችኋለን ከዛ ኢትዮጵያ ስትፈርስ ታያላችሁ ኢትዮጵያ በእናንተ ነው የምትፈርሰው በእናንተ ላይም ቋፍ ደርሳ የነበረው በእናንተ ነው አሁን ግን ይመስገን ትግራይና አማራ እየተግባባን ነው ኦሮሞና አማራ ጥላቻ የለውም ሁሉም ኢትዮጵያ ብሔረሰቦች ህዝቦች አንድ ነን በየትኛው ሞራልሽ ነው አንቺ ሀገር እንዳትፈርስ የምትዩ እውነት ኢትዮጵያ አሳዘነችሽ አሳሰበችሽ አቤት ፍቅር ሀገር ነደዳችሁ እኮ እናንተ በሀገር ፍቅር ተቃጠላችሁ እኮ ኢትዮጵያ ብሎ የሚል ቃል ለመጥራት ራሱ እየተጠየፋችሁት ኢትዮጵያ የሚለው ቃል ጠርታችሁ ታውቃላችሁ መለስ ዜናዊ በ21 ዓመት የስልጣን ዘመኑ እኮ 13 ጊዜ ማይሞላም ኢትዮጵያ ብሎ ይጠራው ሀገሪቱ ነበር የሚላት ይሄን ታውቂያለሽ እቺ 3000 ዓመት ታሪክ ያላት ይቺ የነጻነት ምልክት የሆነች ሀገር ይቺ የናብዲሳ ሀገር የናላባ ነጋ የነበላይ ዘለቀ የናጼ ምኒልክ የናጼ ዮሐንስ ሀገር የነታደሰ ብሩ ሀገር ይቺ የጀግንነት የጥቁሮች መመኪያ የጥቁሮች ኩራት የሆነችው ሀገር እናንተ ግን ሀገሪቷ ነው የምትሏት በጣም ነው የምትጠየፏት ያንቺ የመንፈስ አለቃ መለስ ዜናዊ 1978 የጻፈው መጽሐፍ አንብቢው 76 የጻፈው መጽሐፍ ምን ይላል ኢትዮጵያ የተባለችው ሀገር የተፈጠረችው ከአንደኛ ዓለም ጦርነት በኋላ ምኒልክ የሰራት ነው አለ ምኒልክ የሰራት ነው ብሎት ቁጭ 100 ዓመት ታሪክ ነው ያላት ይህ ነው ይህ አይደል እስኪ ንገሪኝ ልንገርሽ ስለዚህ እናንተ ሀገር እንዳትፈርስ በዛ ሄደ ኦነግን ያገዝክ በዛ ሄደ ቅማንትን ይያልክ በሶማሌ ዝረህ ሌላ ነገር ያመጣ ከዛ ሀገር እንዳትፈርስማ ቁጭ በሉ ሀገር እንዳትፈርስማ ለትግራይ ህዝብ ጥላቻ አታስተምሩት አማራ መጣሪ በላህ ነው ኦሮሞ መጣሪ በላህ ነው ትናንት እኮ ጉዳችሁ ተነገረ ተዋረዳችሁ እኮ 23 የመንገድ ፕሮጀክት አብይ እንደሰራ እኮ የትግራይ ህዝብ አያውቅም 23 የመንገድ ፕሮጀክት በ30 ዓመት አልሰራችሁ ባቡር ሆን ተብሎ ባቡር ወደ መቀሌ እንዳትመጣ ተቋረጠ እኮ ነው ያላችሁ አብይ ግን ያው ብድር እየከፈልኩ ነው ባያዋጣም አላችሁ 27 ዓመት የመቀሌ የውሃ ችግር ሳትፈቱ አብይ እኮ ነው 9 ቢሊዮን በእጅቶ ህዝብን አሁን ተስፋ ያረግ ነው ተዋረዳችሁ እኮ ትናንት እኮ የትግራይ ህዝብ እኮ ሰማላችሁ የባخير የመስኖ ግድብ ረሳሁት ትናንት በ5 ቢሊዮን ብር ትልቅ የመስኖ ግድብ እናንተ ገብሩ አስራት ከሰራው ትንንሽ የውሃ ግድቦች ሌላ ግድብ አልሰራችሁም ትግራይ ላይ ጉዳችሁ እኮ ትናንት ታየ ነገራችሁ እኮ እኛ ኑሮን ነው የምናቀው የትግራይ ህዝብ ከእጁ በልተን ነው አለ አሳዘነኝ እውነት አሳዘነኝ የእናንተ ክፋት ምን ልትጠቀሙ ነው እንግዲህ አሳዘነኝ ትናንት እኔ የትግራይ ህዝብ ጀግናው በኢትዮጵያውነት የማይደራደር ባጥጦ የሚበላ በእምነቱ ጠንካራ ብሎ እየመሰከረለት ያለ እናንተ ግን ድርሳን ተጽፎ ምንድነው ያለችው የትግራይ ህዝብ ለማጥፋት እርሶ እንደሚመሩት ትንሽ አይዘቀጥታችሁም ለአንድ መሪ ለኢትዮጵያዊ አንድ ብሔር እንዲጠፋ ትመራለህ ብሎ መጠየቅ ራሱ እኮ ጤነኝነት አይደለም በሽታ እኮ ነው አንድ መሪ መገዛ ቢሆሩ ለአንድ ብሔር ያጠፋል ብላችሁ ታስባላችሁ የፈለገ ጥላቻ ቢኖር አረ ነውር ነው አረ እንደ ሰዎች ንሰብ አረ ሟቾች ነን አረ ስንት ዓመት ሊኖር ነው አረ ህወሓቶች ተው አረ ከስተታችሁ ተማሩ ምንም ችግር የለውም ሰው ነው ይሳሳታል በስተት ላይ ስተት ሌላ ምን አለች የብሔር ብሔረሰቦች መብት ጠቅልሎ የሚያጠፋ መሆኑ ዶክተር አብይ ከመጣ የብሔር ብሔረሰቦች መብት የተፈቱ ችግሮች አሉ የሲዳማ የክልልነት ጥያቄ አልተመለሰም አንቺ ውሸታም መቼ ነው የተነሳው የሲዳማ የክልል የመሆን ጥያቄ በ1984 ነው ጀምሮ ሲዳማ ክልል ሆናለሁ ስትል መለስ ዜናዊ አጋዚ ልኮ ነበር ህዝቡን የሚጨፈጭፈው አሁን ግን ሲዳማ ሪፈረንደም ተደርጎ ክልል ሆነች እናንተም መግለጫ ወጣችሁ እንዲያም አታፍሩ የሲዳማ ህዝብ እንኳን ደሳላችሁ ብሎ መጀመሪያ መግለጫ ያወጣው ህወሓት ነው ታዲያ አልተመለሰም መቼ ነው አሁን የብሔር ብሔረሰቦች መብት የጠፋው
የት እስኪ ንገሩ ቴላስ በየትኛው ችግር ሊኖር ይችላል እንዳውም እናንተ ናችሁ የኢትዮጵያ ብሔር ብሔረሰቦች መብት ስታጠፉ የነበራችሁ የእውነታ ነው ከዛ በኋላ ይቀጥሉና ስለ አሁን ፌደሬሽን ምክር ቤት አወሩ የድሮውና የአሁን ፌደሬሽን ምክር ቤት ልዩነት አለው አሉ በጣም የሚገርመው የአሁን የፌደሬሽን ምክር ቤት ተጠሪነቱ የድሮው የፌደሬሽን ምክር ቤት ተጠሪነቱ ለህሊናው ለወከለው ህዝብና ለህገ መንግስቱ ነበረ አሁን ግን ተጠሪነቱ ለዶክተር አብይ ሆነዋል ዶክተር አብይ ውሳኔ ሳይወስን የህገ መንግስት ትርጉም መሰጠት አለበት ብለው መግለጫ ወጡ እኔም በዛን ጊዜ ስልጣኔን ስለተነጠቁ መልቀቅ አለብኝ ብዬ ወሰንኩ ይላል እውነት ድሮስ የህዝብ ተወካዮች ምክር ቤት የፌደሬሽን ምክር ቤት ለህሊናቸው ለህገ መንግስቱ ለመረጣቸው ህዝብ ተገዥ ነበሩ እስኪ ልጠይቆት ስዬ አብርሃ ለማሳሰር መለስ ዜናዊ ምክር ቤት ሳይጠራ ህግ አውጥቶ አላደረም አይ ያራረ በጣም ነው የሚያስቀው በእውነት በጣም ያስቃል ስዬ አብርሃ መለስ ዜናዊ ምን አደረገ መሰላችሁ በዛን ጊዜ ስዬ አብርሃ ክፍፍል ሲደረግ 93 ዓመተ ምህረት ሲጣሉ መለስ ዜናዊ ለማሰር ፈለገ ለስዬ አብርሃ እንዳያስረው ግን የኢትዮጵያ ህገ መንግስት የህዝብ ተወካዮች አባል ስለሆነ ያለ መከሰስ መብት አለው እጅ ከፈንጅ ካልተያዘ ሊከሰስ አይችልም ስለዚህ ምንድነው ያደረገው መለስ ስዬን ለማሰር የራሱን ህግ አውጥቶ አደረ እናንተ የምትመኩለት መለስ የስዬ አብርሃ መጽሐፍ አንብበ ይኸው ካድሬ ዝም ብለህ ተሳደብ አንተ ከዛ ሄዶ ለፕሬዚደንት ነጋሶ ጊዳዳ በነጋሪት ጋዜጣ ላይ አዋጅ ሄዶ እንዲወጣ ፈርምልኝ አለው ጀግናው ነጋሶ ጊዳዳማ ሂድ ዘወር በላንተ አንተ ያመጣው የሚፈርም ጉልቻ ያደረከኝ እንዴ የኢትዮጵያ ብሔር ብሔረሰቦችና ማለት የምክር ቤት አባላት ሳይከራከሩበት ሳይወያዩበት አንተ ቤት ቁጭ ብለህ አርቅቀህ ያደርክ የምፈልም ሞኝ መሰለ አለው ከዛ በኋላ ግን መለስ ዜናዊ ምን አደረገ በራሱ ሰዓት አጸደቀው ስዬም ታሰረ ዶክተር ነጋሶ ጊዳዳም ከስልጣናቸው አባረረ እዩት እንግዲህ አሁን ምን ያለች ነው ከኬሪያ የፌደሬሽን ምክር ቤት ተጠሪነታቸው ለህሊናቸው ለመረጣቸው ህዝብ ለህገ መንግስቱ ነበረ አሁን ግን ለህወሓት ለዶክተር አብይ ሆነዋል ዶክተር አብይ ምክር ቤት ሳይመክር ህገ መንግስቱ እንዲተረጎም ብሎ መግለጫ አውጥተዋል ውሸት መግለጫ አላወጣም ዶክተር አብይ አራት አማራጮች ነው ያቀረቡት ምክንያቱም በህገ መንግስቱ በኮሮና ምክንያት ወይ በሌላ የተፈጥሮ አደጋ ምክንያት ምርጫ ካልተደረገ ምን መደረግ አለበት የሚል ጥያቄ አልመለሰም ህገ መንግስቱ በ5 አመት ብቻ ምርጫ መደረግ እንዳለበት ብቻ ነው ያስቀመጠ እንጂ በ5 አመት ላይ ምርጫ ሳይደረግ ቢቀር ለምሳሌ እንደ ኮሮና ሌላ ጉዳይ ቢኖር ምን መሆን ነበረበት የሚል ስላልመለሰ በዚህ ጉዳይ ላይ አራት አማራጮች ከሚመለከታቸው አካላት መከሩ ኢንክሉዲንግ ቲፒኤልኤፍ ህወሓትን በአምባሳደር አዲስ ባሌማ ተወክሎ የተዋረደበት ጊዜ ሄድና ዛ ዲሞክራሲ ተለማመድ በተባለበት ጊዜ ዶክተር አብይን አቀረቡ አራት አማራጭ ወሰኑ ውሳኔ ሰጥተዋል እስኪ ለህሊናችን ምን የሚሉ የህዝብ ተወካዮች ምክር ቤት መበተን ያስቸኳይ ጊዜ አዋጅ ማወጅ ህገ መንግስት ማሻሻል የህግ መንግስት ትርጓሜ መስጠት እነዚህ ጉዳዮች ወደ ምክር ቤት ለማስወሰን ከመሄዳቸው በፊት የሚመለከታቸው ባለድርሻ አካላት መምከር አለባቸው ህግ ነው መንግስት ብቻ አይደለም የሚመለከተው ወይም እንደ ህወሓት ብቻ መወሰን አይደለም ህወሓት ስለ አባይ ብቻውን ነው የመከረው ስለ ኢትዮ ኤርትራ ጦርነት ጊዜ ህወሓት መቀሌ ብቻ ነበር የሚወሰነው ምክር ቤት አልወሰነም ባይ ዘ ወይ ፎር ዩር ኖሌጅ ባድመ ስትወረር ምክር ቤት ተሰብስቦ ጦርነቱ ይቀጥል አልቀጥልም የሚል ህወሓቶች ብቻቸው ነበር የሚመክሩት የግሪ ሀገር ጉዳይ ነው ሌላው ተመልካች ነበር አሁን ግን ኬሪያ ኢብራሂም ምን ያለችን ነው ጠቅላይ ሚኒስትር ዶክተር አብይ ከመወሰኑ በፊት
ህገ መንግስት መተርጎም አለበት ብለው መግለጫ ሰጥተዋል። እስኪ ንገሩኝ በየትኛው ሚዲያ? ምክክር ግን ተደርገዋል። ባለድርሻ አካላት ህገ መንግስቱ 5 አመቱ ካለቀ ምርጫ የማይደረግበት አኳኋን ከተፈጠረ ሀገሪቱ ምን ትሆን በሚል ላይ 4 አማራጮች አቅርበዋል። የኢትዮጵያ ተቃዋሚ ፓርቲዎች ተፎካካሪ ፓርቲዎች ቀርበው የህግ ባለሙያዎች ምክር ሰጥተውበታል። ከዛ ይህ ጉዳይ ወደ ምክር ቤት ሄደ። ምክር ቤትም ተወያይቶ ተከራክሮ ባይዘው ህገ መንግስት ነው ቁርአን ኦር ባይብል ህገ መንግስት ማለት ቁርአን ወይ መጽሐፍ ቅዱስ አይደለም፣ ይሻሻላል። የአሜሪካ ህገ መንግስት 100 ምናምን ጊዜ ተሻሽሏል። 100 ምናምን ጊዜ የህግ ትርጉም ተሰጥቶበታል። እናንተ ሆን ብላችሁ ነው እንጂ ህገ መንግስት ተቆርቋሪ ለመምሰል የምትሞክሩት። ምንድነው ህገ መንግስት? እኛ ራሳችን ሰው እኮ ነው ያወጣው፣ የአምላክ አይደለም። መጽሐፍ ቅዱስ ነው ጫፉ ላይ እንዳትጨምር እንዳትቀንስ የሚለው። ቁርአንም እንደዛ። ሌላው ምን ማለት አይደለም። ስለዚህ በእነዚህ 4 አማራጮች ተመከረ። መጨረሻ በአብላጫ ድምጽ የህገ መንግስት ትርጓሜ ይሰጠው ተባለ። አለቀ። የሀገሪቱ ከፍተኛ ስልጣን ያለው ህግ አውጪ ከመከረበት እኔ ካልሆንኩት አይሆንም የሚባል አካሄድ አለ እንዴ? ትገዛለህ በአብዛኛው። እኔ ለምሳሌ ተለያየ አቋም ይኖረኝ ይችላል፣ መብቴ ነው። አቋሜ ማራመድ ይችላልው። አብዛሃ የወሰኑት ግን መቃወም አልችልም። ተሸንፍ ያለው በእጅ ብልጫ አለ። ማጆሪቲ ሩል ማይኖሪቲ ሩል የሚባል አለ። ስለዚህ ይሄ ያለ እውነታው ይሄ ያለ እንዴት ጠማዝዛ እንዳቀረበችው። ስለዚህ በዚህ ይያዝ። መጨረሻ ስለ ምርጫ ነው። የትግራይ ህዝብ ምርጫ አደርጋለሁ ሲል ካለ በኋላ ዶክተር አብይ አህመድ ጦርነት በማወጃቸው ስለዚህ በዚህ ጦርነት ላይ መተባበር የወከለኝ ህዝብ የሀገር ክህደት ስለሆነ ስልጣኔን ለቅቄያለሁ። መቼ ነው የትግራይ ህዝብ ምርጫ አደርጋለሁ ያለ? ህወሓት ነው ያለው። ህወሓትና የትግራይ ህዝብ አንድ ናቸው? እዩትማ። ሄሎ ወይዘሮ ከሪያ እየሰሙኝ ነው? የትግራይ ህዝብ መቼ ነው ምርጫ አካሂዳለሁ ያለው? በየትኛው ሰዓት መቼ ተጠየቀ? ህወሓት ነው 10 ጊዜ 5 ጊዜ ምርጫ አደርጋለሁ ብሎ መግለጫ የሚያወጣው። የትግራይ ህዝብ ምን ያውቃል? እውነት በምርጫ ጉዳይስ ህወሓት ብቻ ነው የሚወስን? በትግራይ ላይ ስንት ፓርቲዎች አሉ? እድሜ ለእናንተና ትግራይ ላይ 10 ፋብሪካ ሳትሰሩ 10 ፓርቲ ፈጥራችኋል። የተመሰገነ ይሁን። 10 ፓርቲ አለ ትግራይ ውስጥ። አረና፣ ትዴፓ፣ ራዴፓ፣ ወጅራት፣ አሲምባ፣ ባይቶና፣ ሰልሳይ ወያነ። ግማሹ በእነሱ ሳምባ የሚተነፍስ ግማሹ ጤነኛ የሚቃወም። ስለዚህ እናንተ ማን ነው የትግራይ ዕጣ ፈንታ ወሳኝ ያደረጋችሁ? የትግራይ ህዝብስ በየትኛው ሚዲያ መቼ ነው ምርጫ አደርጋለሁ ያለው? ህወሓት አደርጋለሁ ካለስ እውነት የትግራይ ህዝብ አደርጋለሁ ማለት ነው ወይ? የትግራይ ምክር ቤት ስለ ምርጫ መቼ ነው የመከረው? መቼ ነው የወሰነው? ዶክተር አብይስ መቼ ነው ጦርነት ያወጀው? የውሸታችሁ የቅጥፈታችሁ ቅጥፈት። የትግራይ ህዝብ እኮ ኢትዮጵያዊ ነው። በኢትዮጵያዊነት አይደራደርም። ዶክተር አብይ የትግራይ ህዝብ ያለው አመለካከት ትናንት አይታችሁታል። እናንተ የምንወድ ህዝብ የምናከብር ህዝብ የምትሉት የውሸት ነው። የፎልስ ፕሮፓጋንዳ ነው። በውስጥ አንተ ሞኝ ፈሪ ኮነ 18% ማረት እየከፈልክ ለኛ የምትኖር ልጆቻችን አሜሪካና አውሮፓ ያስቀመጥን እሺ ይያልክ አዮሃናይና ይያልክ የምትኖር ነው የምትሉት በውስጣችሁ። አቃለሁ ስብሐት ነጋ እንደዛ ነው የሚል አውቆ ስብሰባ ላይ ሲወጣ አንተ ጅግና የትግራይ ህዝብ ጦርነት ማንንም አሸንፎ አያውቅም ባለ ታሪክ ይሆንክ ህዝብ ትላላችሁ በላይ። በውስጥ ግን 30 አመት ቀጠቀጥነ፣ ሱሪህን አስፈታነ፣ በታተነ፣ በመከራና ችግር እንድትገባ አደረግነ። አሁንም ገና ነው የምትሉት። ትክክለኛ ፍቅር ግን ትናንት አየን። እናንተ በ30 አመት ያልሰራችሁት ልማት ትግራይ ላይ ተሰራ። እናንተ ሃይላንድና ዊስኪ ስለምትጠጡ የመቀሌ ነዋሪ ውሃ ጥያቄ ሳትመልሱ ይኸው ዶክተር አብይ አሁን መለሰ። እንዳይቋረጥ 1.3 ከበጀት በላይ እየከፈልኩ ነው አለ። ምን አለት ይቺ እኮ ብታስወሩለት? ይቺ መልካም ነገር እኮ አትሰጥም፣ አትወራበትም።
የትግራይ ህዝብ በኮሮና እንዲያልቅ የኢትዮጵያ መንግስት ድጋፍ አላደረገም አላችሁ 46 ሚሊዮን ሌላው ከዚህ በላይ ተሰጥቶታል 46 ሚሊዮን ሰጠው አለ ማዳበሪያ እዳ ባይከፈልም በ445 ሚሊዮን ማዳበሪያ ሰጠው ስለዚህ አውርታችኋል ለምንድን ነው መጥፎ ብቻ የምታወሩት ይሄን ታውቃለህ የትግራይ ህዝብ በድጎማ የመጣ ማዳበሪያ ግን ህወሓት 3 እጥፍ ዋጋ ጨምራ ነው የምትሸጠው ስለዚህ ማን ነው የትግራይ ጸር አንተ ንቃስኪ አንተ ወጣት ስለዚህ ስለ ምርጫ ይደረጋል ስላልን ጦርነት እናውጃለን ስላልኩ ስልጣኔን ለቀቅኩ ምን ችግር አለበት ህወሓት ልቀቂ ብሎኛል አቦይ ስባት መጥቼ መቀሌ ስልጣን ይሰጥሻል ብሎኛል ቃል ገብቶልኛል ስልጣኔን ለቀቅኩ ብለሽ ብታወሪ ምንም ችግር የለው ይሄ ነው እውነታው ከዛ በመጨረሻ ቀጣይ ብሔር ብሔረሰቦች ምን ማድረግ አለባቸው እኔ በጣም የሚገርመኝ ህወሓቶች ኢትዮጵያ ብሔር ብሔረሰቦች እኛንን የፈጠርናቸው እንዳይሉ ብቻ እሱ ነው የቀራቸው ማን ነው አንተ ስለ ብሔር ብሔረሰብ ተቆርቋሪ ያደረገ tell me ማን ነው ስለ ብሔር ብሔረሰቦች ተቆርቋሪ ያደረገ እውነት የምታስብ ከሆነ መጀመሪያ ሰው ስለ ቤቱና ስለ ብሔሩ ነው የሚያስበው wisdom begins at home ጥበብ ከቤት ነው የሚጀምረው መጀመሪያ ለትግራይ ህዝብ ፍትህ ዲሞክራሲ መልካም አስተዳደር ልማት አረጋግጡ ስለ ኩናማና ስለ ኢሮፕ ጉዳይ ሳትፈታ አንተ ስለ ኦሮሞ ታወራለህ ስለ ቤንሻንጉል ጉሙዝ 1000 ኪሎ ሜትር ተንጠራርተህ ትሄዳለህ መጀመሪያ የትግራይ ብሔር ኩናማ ኢሮፕ ተጋሩ ጥያቄዎች መልሱ መጀመሪያ በትግራይ ውስጥ ያሉ ጥያቄዎች ይመለሱልን የእንደርታ ገበሬ ጥያቄ መጀመሪያ ይመለስ የራያ ገበሬው ጥያቄ ይመለስ የተንቤን ህዝብ ጥያቄ ይመለስ የሽሬ ህዝብ ጥያቄ ይመለስ መጀመሪያ እናንተ ግን ብሔር ብሔረሰቦች ስለዚህ አንድ እውነት አለ ትናንትም ተናግሬያለሁ ካሁን በኋላ የህወሓት ወደ ስልጣን መምጣት የሚፈልግ ብሔር የለም በኃይል ውደዱን አይባልም እኮ ነውር ነው በቃ በኃይል እኔ ነው ማቀላችሁ እስኪ ማን ነው አሁን በሄድክበት ቦታ ሄደ ህወሓትን ብትል የማያንገሸግሸው ብሔር ማን ነው እውነታው ይሄ ነው እናንተ ግን በቃ በድምጽ ወያነ ብሔር ብሔረሰቦች የብሔር ብሔረሰቦች ቀንም ብቻችሁ ነው የምታከብሩት እንዴ ስለዚህ ምንድነው ያለችው እሷ የኢትዮጵያ ብሔር ብሔረሰቦች ምን ማድረግ አለባቸው ህገ መንግስታችንና የፌደራል ስርዓታችን የሚያምኑ ኃይልታት መታገል እውነት እናንተ ህብረ ብሔራዊ ናችሁ እውነት ህገ መንግስት አከብራላችሁ መቀሌ ላይ የጠራቻቸው ሰዎች እኮ ኢትዮጵያውነትን የማይቀበሉ ኋላ ላይ ብር ከበሉ በኋላ የእናንተ ዓላማ እንፈልግም ብለው ሸዋሸዋ ይሰሯችሁ ናቸው ይሄ አይደለም ከግብጽ የተመካከርክ ኢትዮጵያን ለመውጋት የኢትዮጵያ ብሔር ብሔረሰቦች መብት ለማስጠበቅ እንታገላለን እንተላለን ወሬኛ ወሬ ስለዚህ ይሄ የማይሆን ነው ፎርቢድ ነው አልፎባችኋል አምባገነናዊ ስርዓት መታገል እንዳለባቸው ካሁን በኋላ አምባገነናዊ ስርዓት በኢትዮጵያ አይመጣም እናንተ ናችሁ 27 አመት ሙሉ አምባገነን የነበራችሁ እመኑኝ አትመኑኝ እናንተ እስካልጠፋችሁ ችግር አለ እናንተ ከጠፋችሁ በኋላ ግን ኢትዮጵያ የዲሞክራሲ የእድገት የሰላም የአንድነት ተምሳሌት ትሆናለች አሁን እዛችና እዛች የሚፈጠሩ ኮሽታዎች መነሻው እናንተ ናችሁ እናንተ እጃችሁ ረጅም ነው እናቃለን ገንዘብ አላችሁ ያጭበረበራችሁት ይሄ ነው እውነታው ይሄ ነው ሐቁ ኢትዮጵያ ካሁን በኋላ አምባገነን ስርዓት አይመጣም አምባገነን ስርዓት የለም እናንተ ከጠፋችሁ በኋላ እኮ ብዙ አይተናል አሁን እኮ ፌስቡክ ስለጻፈ ጋዜጣ ላይ ስለ ተቸ የሚታሰር ሰው የለም ይሄ መሰከራለሁ እናንተ ግን ለኛ ምንድነው የምትሉን አሁንም አልተዋችሁ እኔ በመናገሬ መብቴ ነው ስንት እንገድልሃለን አይደል የምትሉኝ ውስጥ መስመር ምንድነው እንደምጽፉልኝ ቤተሰቦች ሄጃችሁ ምንድነው እንደምትሏቸው ምን አደረኩ እስኪ እኔ ወንጀሌ ንገሩኝ እኔ በትግራይ ላይ የሰራሁት ወንጀል ምንድነው ስልጣን ይዤ ጉቦ ከበላው በዚህ ቦታ ላይ ጉቦ ተቀብለሃል የትግራይ መሬት ከሸጥኩ በዚህ ቦታ ላይ እንደዚህ አድርገሃል ትግራይን ለመጉዳት ከሌሎች ኃይሎች በዚህ የለም መረጃ አሁንም ግን እናንተ በነጻ ሐሳብ አታምኑ አምባገነኖች ናችሁ አሁንም በትግራይ ውስጥ በሰላማዊ መንገድ
የሚታገሉ ኃይሎች እኮ ቤት እየከለከላችሁ አሁን ደግሞ ምንድነው እንዲያረጋችሁ ለልጅ እኮ ሄሮድስ እኮ ናችሁ እናንተ ሄሮድስ ነው የማቀው ጌታ ኢየሱስ ክርስቶስን አርዳለሁ ብሎ ልጆቹን በመሰብሰብ ያረደው የአምዶም ገብረ ስላሴ ባለቤት ልጅዋን ማታ አቅፋ እንኳን ለሷ እንኳን አራራችሁ ጨካኞች ስለዚህ ምን ነው ያላችሁ ተለማመድ አለ በመጀመሪያ ያዛ ክልል ተለማመድ ሌላ ብሔር ብሔረሰብ ከማለት ይልቅ በልዩ ኃይል ያስጠበቅ ህዝብ ሰልፍ እንዳይወጣ የወጣውን በጥይት እየጠበስክ አምባገነን ካንተ በላይ አምባገነን አለ እንዴ ወሬ ስለዚህ በአጠቃላይ ይሄ ይመስላል ከዛ እና በአጠቃላይ ሲታይ እውነታው ይህ ነው ከሪያ ኢብራሂምም አንቺ በትግራይ ቴሌቪዥን ቀርበሽ የተናገርሽው 5 ነጥቦች ውሸት ናቸው ህሊና ካለሽ አሁንም ይቅርታ በይ ስልጣንሽ የለቀቅሽው አንቺ ህሊና ኑሮሽ ሳይሆን ያው ወሃት ልቀቂ ካሁን ተሰሚነት የለንም እዛ ላይ እንደፈለግን እንደ ድሮ አንጠመዝዝም ስለማንጠመዝዝ መውጣት አለብን ስላልሽ እንጂ እውነት ህሊና ቢኖርሽ ዲሞክራሲያው ብትሆኚ ባታምኝበት እኮ እዛው ሆነሽ ብቻሽን ብትሆኚ መታገል ነበርብሽ እስከመጨረሻ ስለዚህ የዛሬ ይህ ይመስላል አመሰግናለሁ ፈንቅል ያሸንፋል